ሃይፖተሲስ ቴስቲንግ ሲምፕል ሊኒየር ሪግሬሽን ላይ እና መልቲፕል ሊኒየር ሪግሬሽን ላይ ዘሴም ሀሳብ ነው። ትንሽ ኮምፕሌክስ ትንሽ አሁን ስለ ሲግኒፊካንስ ቴስት ስናደርግ ሲምፕል ሊኒየር ሪግሬሽን ላይ ቤታ ኢዝ ኢኳል ቱ 0 እንላለን። ከዛ 0 መሆን አለመሆኑን ሃይፖተሲስ ቴስት አድርገን እናገኛለን በቲ ቴስት ማለት ነው። አሁን ግን ብዙ ስሎፖች አሉ። ስለዚህ የእያንዳንዱን ቴስት ማድረግ እንችላለን። ግን የእያንዳንዱን ራሱ ቴስት ብናደርገው ስቲል የሞዴላችንን ሲግኒፊካንስ ካፕቸር ስለማያደርግልን ትንሽ ሞር ኮምፕሊኬትድ የሆነ ሞር ካልኩሌሽን የሚፈልግ ለየት ያለ ብዙም ካልኩሌሽን አይፈልግም ከዛኛው የተለየ ግን የተለየ አሰራር እናያለን ማለት ነው። ስለዚህ መጀመሪያ በቲ ቴስት እንሞክር። ቲ ቴስት ከበፊቱ ጋር አንድ አይነት ነው። ቤታ ሀት ማይነስ ቤታ ኖት ኦቨር ስታንዳርድ ኤረር ኦፍ ቤታ ሀት እናደርጋለን። ከዛ ቲ ክሪቲካል ከንትን በለጠ ምናምን ያለን በቀላሉ የምታውቁት ነገር ነው። ሲምፕል ሊኒየር ሪግሬሽን ላይ በሰፊው ስላየ ነው ማለት ነው። እዛ ላይ ገብታችሁ በደንብ ብታዩት ኢንቱዊሽኑ እንዲገባችሁ ብታዩት ለዚህኛውም ለሌላኛውም ቴስት ለኤፍ ቴስትም ይጠቅማችኋል። ኢንቱዊሽኑ እንዲገባችሁ ማለት ነው። ኢንቱዊሽኑ እንዲገባችሁ እሱን ብታዩት እመክራችኋለሁ። ግን ቲ እዚህ ጋር የምናገኘው ቲ ካልኩሌትዱ ከቲ ክሪቲካል ቲ ደግሞ ምን ላይ ነው የምናገኘው? ሌቭል ኦፍ ሲግኒፊካንስ እና ዲግሪስ ኦፍ ፍሪደም ላይ ሌቭል ኦፍ ሲግኒፊካንስ እና ዲግሪስ ኦፍ ፍሪደም ላይ ተመስርተን ነው የምናገኘው አይደል? ቲ ክሪቲካል ቴብል ላይ ገብተን ከዛ ከዚህኛው ይሄ ከበለጠ ነል ሃይፖቴሲሳችን ወይም ቤታ ኢዝ ኢኳል ቱ ቤታ ኖት የሚለውን ሪጀክት እናደርገዋለን ማለት ነው። ቲ ከቲ ክሪቲካል የሚያንስ ከሆነ ደግሞ ሪጀክት አናደርገውም ማለት ነው። ለምሳሌ ኤክስ2 ሰከንድ ቫሪያብል ብዬ ነው ሪፈር ያደረኩት። ሰከንድ ቫሪያብል የመጀመሪያው ቫሪያብል ኤክስ2 ግን ጀስት ለቋንቋ እንዲመጀዝ እዚህ ጋር እንድንግባባበት ብቻ ያህል ሁለተኛው ቫሪያብል ያልኩት የመጀመሪያው ቫሪያብል ኮንስታንት ነው ስላልኩት ማለት ነው። ሁለተኛው ቫሪያብላችን ሁለት ነው እንበል። ሁለት ነው ብሎ አንድ ሰውዬ ወይም ኮፊሸንቱ ማለት ነው ቤታቱ ማለት ነው ሁለት ነው ብሎ አንድ ሰውዬ ተናገረ እንበል። ወይም ደግሞ ሃይፖሳይዝ አደረገ ያ ሰውዬ። ከዛ ኮንፊደንስ ሌቭሉ ደግሞ 95% ነው። 95% እርግጠኛ መሆን ይፈልጋል ስላለመሆኑ። ስለዚህ ነል ሃይፖቴሲሳችን አለ። ሁሌ ሃይፖቴሲስ ስታደርጉ ነል እና ኦልተርኔቲቭ ሃይፖቴሲሳችሁን ጻፉ። እሺ ነል ሃይፖቴሲስ አለ። ኤች ኖት ቤታ ቱ ኢዝ ኢኳል ቱ 2 ነው። ኤች ነው ቤታ ቱ ኢዝ ዲፈረንት ፍሮም 2 ነው። ዲፈረንት ፍሮም 2 መሆኑ ምን ያደርገዋል? ቱ ቴል ቴስት ያደርገዋል። ስለዚህ ሌቭል ኦፍ ሲግኒፊካንሳችን አልፋን በሁለት እናካፍላለን። አልፋ 95% ነች አይደለ? 100 ሲቀነስ 95 እሷ ለሁለት እናካፍልና 2.5% ትሆናለች። ቴብል ላይ ሲፈልጉ ይጠቅማቸዋል ያንን ማወቅ። ከዛ ቲ ምንድን ነው የሚሆነው? ቤታ ስንት ነበር? 1.5714 ነበር ቤታቱ። ሲቀነስ 2 ሲካፈል ስታንዳርድ ኤረር 0.6165 ነው። የቅድሞቹን ስላይዶች ሄዳችሁ ማየት ትችላላችሁ። እኩል ይሆናል ኔጌቲቭ 0.6952 ነው። አብሶሉት ቫልዩ ነው የሚወስደው፣ ግን አብሶሉት ቫልዩ መወስደ ነው ስቲል ያንሳል። ስለዚህ ብዙም ለውጥ አያመጣም አብሶሉት ቫልዩ መውሰዳችን በዚህ ጊዜ። ሌላ ጊዜ ግን ለውጥ ያለ ለምሳሌ ኔጌቲቭ 4 ቢሆን ኖሮ ኔጌቲቭ 4 ከሁለት ያንሳል ብላችሁ ሪጀክት ማድረግ ወይም ኖት ሪጀክት ማድረግ አትችሉም። አብሶሉት ቫልዩን ትወስዳላችሁ። ስለዚህ ይሄኛው ቲ ክሪቲካላችን 2.447 ነው ከቴብሉ ላይ ማለት ነው። ከፈለግን ቴብሉን ገብተን ማየት እንችላለን። እዚህ ጋር ስናየው ወደታች እንወርድ። ስለዚህ ዲግሪስ ኦፍ ፍሪደማችን ስንት ነው? ዲግሪስ ኦፍ ፍሪደማችን ኤን ማይነስ ኬ ነው አይደለ? ኤን ማይነስ ኬ ስንት ነው? ኤን 10 ነው፣ ኬ 4 ነው፣ 6 ነው የሚሆነው። ስለዚህ ሌቭል ኦፍ ሲግኒፊካንሳችን ደግሞ ስንት ነው? 0.025 ነው ቱቴል ስለሆነ 0.05 ሲካፈል ለ2 0.025 ይሰጠናል። ይሄ ደግሞ ስንት ነው? 2.447 ይሆናል ማለት ነው። ስለዚህ እንግዲህ ካላመናችሁኝ አሁን ማመን ትችላላችሁ። ስለዚህ ይሄ ኔጌቲቭ 0.6952 አብሶሉት ቫልዩ ሲከተት ከ2.447 ስለሚያንስ ነል ሃይፖቴሲሱን ሪጀክት አናደርግም ማለት ነው። ኢን ፕሌን እንግሊሽ ወይም በአማርኛ ደግሞ ልተርጉምላችሁ እኔ ቤታቱ ሁለት ነው ያለው ሰውዬ ልክ ሊሆን ይችላል ማለት ነው። ልክ ስላለመሆኑ ማስረጃ ልክ ነው ብለንም እርግጠኛ ሆነ አይ ሰውዬው ልክ ነው አንልም፣ ግን ልክ አይደለም ማለት ነው። ስለዚህ ፌል ቱ ሪጀክት ነው፣ ሪጀክት አናደርገውም። ስለዚህ የሰውየው ሃይፖቴሲስ አክቹዋሊ ልክ ሊሆን ይችላል ብለን እናልፈዋለን ማለት ነው። ኦቨርኦል ሲግኒፊካንስ ደግሞ የሚባል ነገር አለ። ኦቨርኦል ሲግኒፊካንስ ማለት ሞዴሉ የምር ሬሌቫንት ነው ወይ
አሁን ያገኘናቸው የምር እነዚህ ቫሪያብሎች ኢንካም ምናምን ይሄ ኢንካም ላይ ኤጅ፣ ኤዱኬሽን፣ ኤስሲቲ ስኮር፣ አይኪው፣ ጄንደር፣ ኤትኒሲቲ፣ ናሽናሊቲ እነዚህ የሚባሉ ነገሮች የምር የሰው ገቢ ላይ ለውጥ ያመጣሉ ወይ ወይም ኮሪሌትድ ናቸው ወይ ለሚለው ጥያቄ መልስ ለማግኘት ኦቨርኦል ሲግኒፊካንስ ነው የምንሰራው። አሁን ሞርዛን ዋን ስሎፕ ስላሉን የተለየ ቴስት ነው መጠቀም እንችለው። የእያንዳንዱን ሲግኒፊካንስ ሰርተን በቲ ቴስት አይ በቃ ሁሉም ዜሮ ከመጣልን ሁሉም ዜሮ ናቸው ብለን ሃይፖቴሲሱን ሪጀክት ማድረግ ካልቻለን ለምን ዝም ብለን በቃ ጨርሰናል ኢንሲግኒፊካንት ነው አይደለም ካላችሁኝ፣ አንዳንድ ኢንዲፔንደንት ቫሪያብሎች እርስ በርሳቸው የተወሰነ ኮሪሌትድ ናቸው። ኮሪሌትድ መሆናቸው ለየብቻቸው ኢንሲግኒፊካንት ሆኖ ግን አንድ ላይ ሲሆኑ ሲግኒፊካንት እንዲሆኑ ሊያደርጋቸው ይችላል። አሁን እዚህ ጋር ማየት የምንችለው አንዳንድ ቫሪያብሎች ለምሳሌ አይኪው ስኮር እና ኤስኤቲ ስኮር ኢንዲፔንደንትሊ ብዙ ማተር ላያደርጉ ይችላሉ። ግን አይኪው ስኮር እና ኤስኤቲ ስኮር ኮሪሌትድ ናቸው። አንድ ሰው አይኪው ከፍተኛ ከሆነ ኤስኤቲውን ፕሮባብሊ ከፍተኛ ነው የሚሆነው አይደለ? ኤዱኬሽኑም ደግሞ ከፍተኛ የመሆን እድል አለው። እነዚህ ሶስቱ አንድ ላይ ሲሆኑ ግን ማተር ሊያደርጉ ይችላሉ። ለየብቻ ማተር የማያደርጉ አንድ ላይ ሲሆኑ ማተር ሊያደርጉ ይችላሉ። ስለዚህ ለሁሉም ቲ ቴስት መስራት ሌሎቹን ኮንስታንት አድርገን ስለምናስብ አሁን አንድ ሰው አይኪው ስቲል 130 ሆኖ ግን እስከ ፒኤችዲ ብሄድ ብላችሁ የፒኤችዲውን ወይም ደግሞ የኤዱኬሽኑን ብቻ ቴስት ብታደርጉ አይኪውን ካፕቸር ያደርግም። ገባችሁ? አይኪው ነው ፒኤችዲ እንዲሰራ ያደርገው መጀመሪያው። ስለዚህ ሪጀክት ልታደርጉ ይችላል። ፒኤችዲ ማተር ያደርግም ልትሉ ትችላላችሁ በዛ ኬዝ። ግን አክቹዋሊ አይኪውን ከግምት ስታስገቡ ሰውዬው ፒኤችዲም አለው ስማርትም ነው። ስለዚህ አክቹዋሊ ፒኤችዲ ማግኘቱም አይኪውን ማተር አድርገውለታል ለውጤቱ ወይም ለገቢው ማለት ነው። አንድ ላይ ሲግኒፊካንት ናቸው፣ ለየብቻ ግን ኢንሲግኒፊካንት ሊሆኑ ይችላሉ። ስለዚህ ኤፍ ቴስት የሚባል ነገር ያስፈልገናል ማለት ነው። ያው ኤፍ ቴስት እንደማንኛውም ቴስት ነልና ኦልተርኔቲቭ ሃይፖቴሲስ እንፈልጋለን፣ ስቴት እናደርጋለን፣ ኤፍ ቫሊዩን እናገኛለን ነል ሃይፖቴሲሱ። ከዛ በኋላ ከኤፍ ክሪቲካል እንፈልጋለን ቴብል ላይ። ከዛኛ ካልኩሌት ያደረግነው ኤፍ ቴብል ላይ ካለው ኤፍ ይበልጣል ወይ ያንሳል እንላለን። ከበለጠ አክሴፕት ማን ነው፣ ከበለጠ ሪጀክት እናደርጋለን፣ ካልበለጠ ሪጀክት አናደርግም ምናምን የለመዳችሁት ነገር ነው። ያው ኤፍ የምናገኘው ደግሞ ሌቭል ኦፍ ሲግኒፊካንስ እና ዲግሪስ ኦፍ ፍሪደም ላይ ተመስርተን ነው። ኤፍ ሁለት ፎርሙላ አለው። ሁለቱም ፎርሙላ አንድ አይነት ኤፍ ነው የሚሰጧችሁ፣ ግን እነዚህ ፎርሙላዎች ያዟቸው። ኤኤስኤስ ኦቨር ኬ ማይነስ ዋን ቲኤስኤስ ኦቨር ኤን ማይነስ ኬ፣ ከዛ የላይኛውን በታችኛው ታካፍላላችሁ ማለት ነው። ወይም አር ስኩዌር ኦቨር ኬ ማይነስ ዋን ኦቨር ዋን ማይነስ አር ስኩዌር ኦቨር ኤን ማይነስ ኬ ማድረግ ትችላላችሁ ማለት ነው። ያው ኬ ማይነስ ዋን የኑሜሬተሩ ዲግሪስ ኦፍ ፍሪደም ይባላል። ኤን ማይነስ ኬ ደግሞ የዲኖሚኔተሩ ዲግሪስ ኦፍ ፍሪደም ይባላል። ሁለት ዲግሪ ኦፍ ፍሪደም ነው የምንጠቀመው። ሁለት የተለያዩ ዲግሪስ ኦፍ ፍሪደም ተጠቅመን ነው ኤፍ ክሪቲካል የምናገኘው ማለት ነው። ስለዚህ ኤፍ ዲስትሪቢዩሽን ቴብል ላይ ገብተን እንዴት እንደሚነበብ እንያው ከፈለጋችሁ። እዚህ ጋር እዚህ ዲግሪስ ኦፍ ፍሪደም ይሰጠናል። አልፋ ኢዝ ኢኳል ቱ 0.005 ግን እኛ የሚመለከተን 0.005 ሳይሆን 0.5 ነው። 0.005 የምስንት 99.5% ሌቭል ኦፍ ኮንፊደንስ መሰለኝ 0.025 0.05 እዚህ ጋር ማለት እኛ የሚመለከተን ይሄ ነው። ብዙ ጊዜ የሚሰራበት ያው አንዳንዴ እንደተሰጣችሁ ሌቭል ኦፍ ሲግኒፊካንስ ማለት ነው። አሁን እኛ ብዙ ጊዜ የምንጠቀመው 95% ስለሆነ ነው። ስለዚህ 0.05 አልፋችን ይሄ ነው ሌቭል ኦፍ ሲግኒፊካንሳችን። ዲግሪስ ኦፍ ፍሪደማችን ስንት ነው? የኑሜሬተሩ ዲግሪስ ኦፍ ፍሪደም ስንት ነው? የኑሜሬተሩ ዲግሪስ ኦፍ ፍሪደም ስንት ነው? ኬ ማይነስ ዋን ነው። ኬ ስንት ነው? 4። ስለዚህ ዲግሪስ ኦፍ ፍሪደማችን ስንት ነው ማለት ነው? 3። የኑሜሬተሩ ደግሞ ኤን ማይነስ ኬ ነው። ኤን ማይነስ ኬ ደግሞ ስንት ነው? 6 ነው። ስለዚህ ዲግሪስ ኦፍ ፍሪደም ፎር ዘ ኑሜሬተር እዚህ ጋር ነው 3። ዲግሪስ ኦፍ ፍሪደም ፎር ዘ ዲኖሚኔተር እዚህ ጋር ነው 6። 3 እና 6 አንድ ላይ 4.76 ማለት ነው። ያ የምንጠቀማት ኤፍ ቫልዩ ይቺ ነች የምትሆነው። ያው ኤፍ ከኤፍ ክሪቲካል ከበለጠ ነል ሃይፖቴሲስን ሪጀክት እናደርጋለን። ቫይስ ቨርሳ ታውቁት ነገር ነው። ከፎርሙላው ማየት የምንችለው ነገር ምንድን ነው? ኤኤስኤስ ከበለጠ ኤኤስኤስ ኑሜሬተር ነው አይደለ? ኤኤስኤስ በበለጠ ቁጥር ኤፍ እየተለቀ ይሄዳል። ኤፍ በተለቀ ቁጥር ደግሞ ከኤፍ ክሪቲካል የመብለጥ እድሉ እየጨመረ ይሄዳል አይደለ? ስለዚህ ሪጀክት የማድረጋችን እድል እየጨመረ ይሄዳል። ኤፍ ምንድነው ሪጀክት የምናደርገው? ነል ሃይፖቴሲሱ ምንድነው? ኢንሲግኒፊካንት ነው አይደለ? ነል ሃይፖቴሲሱ። ስለዚህ
ኤክስፕሌን ሰም ኦፍ ስኩዌራችን ወይም ደግሞ አር ስኩዌር ጉድነስ ኦፍ ፊት የሰራ ነው ሞዴል በጣም ፊት የሚያደርግ ከሆነ በጣም አሪፍ ከሆነ ኢንሲግኒፊካንት የመሆን እድሉ ዝቅተኛ ነው የሚሆነው ነው። አይ ቲንክ ሴንስ ይሰጣል ኢንቱዊቲቭሊ ማለት ነው። ስለዚህ የኤስኤስ እና አር ስኩዌር በጨመረ ቁጥር ምኑ እየጨመረ ይሄዳል? ኤፍ ቫሊዩዋችን እየጨመረ ይሄዳል። ወይም ደግሞ ሪጀክት የመደረግ ነል ሃይፖቴሲስ ወይም ኤፍ ማነው ሞዴሉ ኢንሲግኒፊካንት ነው የሚለውን ሃይፖቴሲስ ሪጀክት የማድረግ እድላችን እየጨመረ ይመጣል ማለት ነው። በምሳሌ ስናየው ሞዴሉን ሲግኒፊካንት ነው አላው ቅድም ኮንስትራክት ያደረገው ሞዴል ማለት ነው። እሱ ሲግኒፊካንት ነው አይደለም የሚለውን በ95% ኮንፊደንስ ሌቭል ማወቅ ፈለግን። ነል ሃይፖቴሲሱ ምንድን ነው የሚሆነው? ቤታ 2 ኢኳል ቱ ቤታ 3 ኢኳል ቱ ቤታ 4 ኢኳል ቱ 0 ማለት ነው። ያው ቤታዋን 0 ሆነ አልሆነ ለውጥ ስለማያመጣ ነው ሲግኒፊካንስ እሱ ኢንተርሴፕት ስለሆነ ማለት ነው። አልተርኔቲቭ ሃይፖቴሲሱ ደግሞ አትሊስት ከሶስቱ አንዱ 0 አይደለም ነው የተወሰነ ያህል የሲግኒፊካንስ አላቸው። ስለዚህ ደምረናቸው ዝም ብለን ዲፈረንት ፍሮም 0 እንላለን። ኤፍን ካልኩሌት እናድርግ። መጀመሪያ ወደ ኤክሴል ፋይላችን ገባና ከዛ በኋላ እናየዋለን ማለት ነው እሱ። ስለዚህ ኤፍ እዚህ ጋር ይሄ ነው የሚገኘው ኢኤስኤስ ኦቨር ኬ ማይነስ 1 ኦቨር አርኤስኤስ ኦቨር ኤን ማይነስ ኬ አይደለ። እዚህ ጋር ደግሞ በሌላኛው ፎርሙላ ሰርቼዋለሁ። አር ስኩዌርድ ኦቨር ኬ ማይነስ 1 ኦቨር 1 ማይነስ አር ስኩዌርድ ኦቨር ኤን ማይነስ ኬ ማድርገን ሰርተነዋል። ሁለቱም አንድ አይነት ነው የመጣው። ኤፍ ቫሊዩዋችን ይሄ ነው ማለት ነው። በዛኛው ፎርሙላ ጀስት ተካክተን መስራት ነው። ኤስኤስ አለ፣ አር አለ፣ ኤን አለ፣ ኬ አለ። ምን የጎደለ ነገር አለ? ሁሉም አለ። ስለዚህ በዛ መሰረት ገብተን መስራት እንችላለን ማለት ነው። ስለዚህ 302.9369 ነው። ከቴብል ላይ ደግሞ ያገኘው ስንት ነበር? 4.76 አልነበረ? ስለዚህ 302 ከ4.76 ስለሚበልጥ ነል ሃይፖቴሲሳችንን ሪጀክት እናደርጋለን። ማለት 95% እርግጠኛ ነኝ ሲግኒፊካንት እንደሆነ። 100% እርግጠኛ መሆን አንችልም። ያው ሳምፕል ላይ ተመስለን እየሰራን ስለሆነ ማለት ነው። ኤፍ ቴስት ግን ሁለት አይነት አለ። አንድ ሙሉ ኤፍ ቴስት አለ፣ ቅድም የሰራ ነው። ሁሉም ሲግኒፊካንት ናቸው ወይ? ሁለተኛ ደግሞ ፓርሻል ኤፍ ቴስት አለ። ፓርሻል ኤፍ ቴስት ማለት ዝም ብዬ ሁለት ቫሪያብል መርጥና እነዚህ ሲግኒፊካንት ናቸው ወይ እላለሁ። አሁን የሰው ኢንካም ላይ ስንት ቫሪያብል ነበር ያመጣ ነው? ኤዱኬሽን፣ አይኪው፣ ኤስኤቲ ስኮር፣ ጄንደር፣ ኤትኒሲቲ፣ ናሽናሊቲ 6 ቫሪያብል ማለት ነው። 6 ኢንዲፔንደንት ቫሪያብል ብዙ ነው 6። እኔ አሁን ለምሳሌ ኤዱኬሽን፣ አይኪው እና ኤስኤቲ ስኮር ማተር ያደርጋል ወይ? የሰው ወይም በጥቅሉ የሰው ጭንቅላት ያወር ማተር ያደርጋል ወይ? የትም አካዳሚክ አቢሊቲ ማተር ያደርጋል ወይ ብዬ አካዳሚክ አቢሊቲ ደግሞ የምንለካባቸው 3 ሜጀሮች አሉን። ስለዚህ 3ቱ ሲግኒፊካንት ናቸው ወይ ማወቅ ከፈለኩ ሌሎቹ እንተዋቸውና ፓርሻል ኤፍ ቴስት እሰራለሁ ማለት ነው። ፓርሻል ኤፍ ቴስት ለመስራት የምንጠቀመው መንገድ ያው ዘሴም ነው፣ ግን ሪስትሪክትድ ሰም ኦፍ ስኩዌር እና አንሪስትሪክትድ ሰም ኦፍ ስኩዌር የሚባሉ ሁለት ነገሮች አሉ ማለት ነው። ስለዚህ ሪስትሪክትድ ሰም ኦፍ ስኩዌር ማለት ሞዴሉን ሪስትሪክት እናደርገዋለን። ቴስት እያደረግንላቸው ያሉትን ቫሪያብሎች እናወጣና ከዛ እነሱን አውጥተን አዲስ ሞዴል እንሰራለን። ከዛ ለአዲሱ ሞዴል ወይ ኤስቲሜት ራን እናደርጋለን። ከዛ ኢረር እናገኛለን። ኢረሩን ስኩዌር እናደርጋለን፣ እንደምረዋለን፣ አርኤስኤስ አገኘን ማለት ነው። ስለዚህ ይሄ ሪስትሪክትድ ሰም ኦፍ ስኩዌር ይሆናል። አንሪስትሪክትድ ሰም ኦፍ ስኩዌር ጀስት ኖርማሉ አርኤስኤስ ነው። እሱ አንሪስትሪክትዱ ነው። አንድ እነሱን ካገኛችሁ በኋላ ኤፍ የምናገኝበት ፎርሙላ አለ ማለት ነው። ሪስትሪክትድ አር ስኩዌር ያለበት ዓላማ ምንድን ነው? ቴስት እያደረግንላቸው ወይም ሲግኒፊካንት ናቸው አይደሉም ምንላቸው ቫሪያብሎች አሉ አይደለ? ወይም ሲግኒፊካንት አይደሉም ብሎ ሰውየው የተናገራቸውን ቫሪያብሎች እነሱን ሪሙቭ ስናደርግ ምን ያህል ነው ኢረራችንን የሚያተልቀው ነው። እነሱን ስናወጣቸው የኤረራችን ፓርት ይሆናሉ አይደለ? እነዚህ ቫሪያብሎቹን ስናወጣቸው አሁን በፊት በኢንካም በአይኪው ምክንያት ኤክስፕሌን እየተደረገ የነበረ የኢንካም ልዩነት አሁን በምንም ኤክስፕሌን እየተደረገ አይደለም። ጀስት ኢረር ነው የሚሆነው። ስለዚህ ኢረሩ የምር ይጨምራል ወይስ አይጨምርም? ኢረሩ በጣም የሚጨምር ከሆነ ሪስትሪክት ያደረግናቸው ነገሮች ወይም ደግሞ ያስወጣናቸው ቫሪያብሎች ሬሌቫንት ነበሩ ማለት ነው ሞስት ፕሮባብሊ አይደለ? ስለዚህ አርኤስኤስአር ከአርኤስኤስ
አንሪስትሪክትድ በጣም የሚበልጥ ከሆነ ሪስትሪክት ስናደርገው ከመጀመሪያው ሬዚጁዋል ሰም ኦፍ ስኩዌር በጣም የሚበልጥ ከሆነ እንትን ሪጀክት የማድረጋችን እድል ኢንሲግኒፊካንት ነው የሚለውን ነገር ሪጀክት የማድረግ እድላችን እየጨመረ ይሄዳል ማለት ነው። እሱም በፎርሙላው ማየት ትችላላችሁ። አርኤስኤስ አር ማይነስ አርኤስኤስ ዩ አር ይሄ ልዩነታቸው ነው። ሲካፈል ለኪው ኪው ደግሞ ነምበር ኦፍ ሪስትሪክሽን ነው ያስወጣናቸው ቫሪያብሎች ማለት ነው። ወይም ቴስት እያደረግን ያለው 2 ቫሪያብል ከሆነ ወይ 3 ቫሪያብል ከሆነ ቴስት የምናደርገው 3 ይሆናል ኪው። ከዛ አርኤስኤስ ዩ አር ደግሞ ኤን ማይነስ ኬ ነው። ያው ዲግሪስ ኦፍ ፍሪደማችን የኑሜሬተሩ ኪው ነው የሚሆነው፣ የዲኖሚኔተሩ ኤን ማይነስ ኬ ነው የሚሆነው ማለት ነው። ያው ፎርሙላውን እንደምታዩት አርኤስ በሄ ዲፈረንሱ ሲጨምር ፍራክሽኑ ይጨምራል። ዲፈረንሱ በጨመረ ቁጥር ፍራክሽኑ በጨመረ ቁጥር ኤፍ በተለቀ ቁጥር ምን ይፈጠራል? ሪጀክት የማድረጋችን እድላችን እየጨመረ ይሄዳል ማለት ነው። ስለዚህ በኤግዛምፕል እናየው። ለምሳሌ ሶስተኛውና አራተኛው ቫሪያብል ሲግኒፊካንት ናቸው አይደሉም የሚለውን ቴስት ማድረግ ፈለግን እንበል። ስለዚህ አዲስ ሞዴል ኮንስትራክት እናደርጋለን። ሁለቱን ቫሪያብሎች ያስወጣ እና ኢንተርሴፕቱና የመጀመሪያውን ቫሪያብል ብቻ የሚጠቀም የቅድሙ ኤግዛምፕል በሱ እየቀጠልኩ ነው። እሺ የቅድሙ ኤግዛምፕል ላይ ስንት ቫሪያብል ነበረን? 3 ኢንዲፔንደንት ቫሪያብል ነበረን አይደለ? ሁለቱን ካስወጣው አንድ ነው የሚቀረኝ። ስለዚህ ሪስትሪክትድ ሞዴላችንን ኮንስትራክት የምናደርገው እንዴት ነው? በዚህ መንገድ ማለት ነው። ዋይ ሃት አይ ሪስትሪክትድ፣ ቤታ ዋን ሪስትሪክትድ፣ ቤታ ቱ ሪስትሪክትድ፣ ኤክስ ቱ አይ ይሆናል ማለት ነው። ስለዚህ አዲስ ቤታ ቱ፣ አዲስ ቤታ ዋን፣ አዲስ ዋይ ሃት ነው አገኘው። እሺ ሁሉንም እንደ አዲስ ነው የምሰራው። አሁን ይሄ ሲምፕል ሊኒየር ሪግሬሽን ነው። አንዳንዴ መልቲፕል ሊሆን ይችላል። ለምሳሌ 4 ቫሪያብል ኖሯችሁ ሁለቱም ካስወጧችሁ 2 ኢንዲፔንደንት ቫሪያብል ይቀራችኋል። ስለዚህ መልቲፕል ሊኒየር ሪግሬሽን ነው ራን የምታደርጉት። ስለዚህ ለዚህ ሲምፕል ሊኒየር ሪግሬሽን ኦይሌስ ኤስቲሜተሩን ራን እናደርጋለን። ስለዚህ ቤታ ዋን እና ቤታ ቱ እናገኛለን ማለት ነው። ስሎፕ እና ኢንተርሴፕት እንደ አዲስ እናገኛለን። ከዛ እዛ ላይ ተመስርተን ዋይ ሃት እናገኛለን ማለት ነው። ከዛ እያንዳንዱን ከዋይ እንቀንሳለን። ያው አርኤስኤስ እንፈልጋለን ማለት ነው። እያንዳንዱን ከዋይ ሃት ከዋይ እንቀንስና ከዛ ዲፈረንሱን ስኩዌር እናደርጋለን። ከዛ እንደምረዋለን። ከዛ አርኤስኤስ እናገኛለን ማለት ኖርማሊ አርኤስኤስ እንደምናገኘው። ስለዚህ በዋይ እና በዋይ መካከል ያለው ኦቨርኦል ዲፈረንስ ኦን አቨሬጅ በተለቀ ቁጥር አርኤስኤስ አር ይተልቃል። አርኤስኤስ አር በጣም በተለቀ ቁጥር ደግሞ ሪጀክት የማድረግ እድላችን እየጨመረ ይሄዳል ማለት ነው። ስለዚህ ስናስወጣው ያለውን እንትን እንስራው። ኤክስ ቱ ስንት ነው? 2 3 4 እስከ 11 ነው። ዋይ አይ ደግሞ ዋይ አይ 14 18 17 ምናምን ነው። ዋይ ሃት ሪስትሪክት ደግሞ ይሄ ነው። ያው ሪስትሪክትድ ሞዴላችን ይሄ ነው የሚሆነው። አዲስ ቤታቱ የሲምፕል ሊኒየር ሪግሬሽን ስለሆነ እሱን እንዴት እንደሰራሁት የበፊቱን ቪዲዮ ማየት ትችላላችሁ። እንዴት እንደሚሰራ ሲምፕል ሊኒየር ሪግሬሽን ኤስቲሜት እንዴት እንደሚደረግ ግን ኤስቲሜት ካደረግኩት በኋላ ሌሱን ራን ካደረግኩት በኋላ እነዚህን አገኘው። ስለዚህ ዋይ ሃትን በዚህ መሰረት ስሰራው ኤክስቱን እያስገባሁ እዚህ ላይ 2 አስገባ 14.69 ይመጣል። 3 አስገባ 17.18 ይመጣል ምናምን። ከዛ ይሄን እያቀናነስኩ ሲሄድ ምን ኤረር እንደዚህ አገኛለሁ። ኤረሮቹን ስኩዌር ሳደርጋቸው ይሄን አገኛለሁ። ይሄን እንዳለ ስደምረው 29.0182 አገኛለሁ ማለት ነው። አርኤስኤስ ዩ አር ደግሞ ስንት ነበር? 3.5476 አልነበረ? ከዛ በኋላ ኪዩቡ ስንት ነው? 2 ነው። ሪስትሪክት ያደረጉ ያስወጣናቸው 2 ቫሪያብሎች ስለሆኑ ስለዚህ ኤፍ ይሄ ነው ማለት ነው። አገኘናል ማለት ሁሉን ነገር የምንፈልገውን ነገር ሁሉ እዚህ ፎርሙላ ላይ አርኤስኤስ አር አገኘን፣ አርኤስኤስ ዩ አር አገኘን፣ ኪው አለን። አርኤስኤስ ዩ አር መጀመሪያው ነበረን። ስለዚህ ኤን ማይነስ ኬም እናውቀዋለን። ስለዚህ በዛ መሰረት እንሰራለን። አክቹዋል ቴስቱን ደግሞ ስንሰራው ስንት ይሆናል? ቤታ 3 ኢን ቤታ 4 ኢኳል ቱ 0 ነው አይደል? ነል ሃይፖቴሲሳችን የሲግኒፊካንት ናቸው በሚለው ከዛ ቤታ 3 ፕላስ ቤታ 4 ኢዝ ዲፈረንት ፍሮም 0 ደግሞ አልተርኔቲቭ ሃይፖቴሲሳችን ይሆናል። ከዛ ኤፍ በዚህ ፎርሙላ መሰረት ስንፈልገው 21.5344 ይመጣል። ከዛ ቴብል ላይ ገብተን ስንፈልገው በ0.05 ሌቭል ኦፍ ሲግኒፊካንስ 2 እና 6 ዲግሪስ ኦፍ ፍሪደም 2 ለምን ኪው 2 ስለሆነ 6 ቅድሞ 6 ስለነበረ ከኤፍ ቴብል ላይ ስንፈልገው 5.14 መጣ። 2.5344 ኢዝ ኢኳል ቱ 5.14 አይደል? ኦብቪየስሊ ለዚህ ነው ሃይፖቴሲሱን ሪጀክት እናደርጋለን። ማለት ኤክስ 3 እና ኤክስ 4 ሲግኒፊካንት ስለመሆናቸው 95% እርግጠኛ ነኝ ማለት ነው። ሃይፖቴሲስ ቴስቲንግ ይሄው ነው። ይሄ ትንሽ ረዘም ያለ ኤፒሶድ ነበረ ብዙ ነገሮች ስላሉት። ቀጣይ ደግሞ ስለ ፕሪዲክሽን እናያለን ማለት ነው።